ይንፉሽ ይነፋፉሽ መንፋት ብርቅ አይደለም። ተመለከቱ ልጅ ኢትዮጵያዊ ወንድ ነው ጡቱን ያስቀየረ ይንፉሽ ይነፋፉሽ መንፋት ብርቅ አይደለም። ፍቅር ሁሌ እንደያዘኝ አግብቻለሁ 2 ልጆች አሉኝ ምናምን አለኝና መጨረሻ ላይ አልጋይ ሰፊ ነው ይመቻል እንዴ ነው ላፋታው እንዴ ከ10 ብር ውጪ የሚሰጠኝ ብር የለም ባይተይ የወንዶች ጸጉር ቤትም ስትሰሪ የነበሩትን ነገሮችና ቻሌንጆች አሁን ላይ ሰው ጭንቅላቱ ላይ ነው መጀመሪያ የሚጨርሰው። ለኔ ብልግና አይደለም ስሜት ይወዳለው በጣም አክቲንግ ነው የምትሰሪው ግጥሞች ላይ ወንዱን ስታስቢ ጡንቻው ደረት አካል ሲነካ የስብሃት ፍልስፍና ይመትሻል ሌቱ ማይነጋልኝ በጣም ወጣው ጻፍ ገላ ግን ያልቃል ባይተው አያልቅም ብሎ የሚያስብ ሰው ይገርመኛል። በጣም አዝነሽ የጻፍሽው ግጥም አለ። እኔ አላምንም ፌሚኒስት ምናምን በሚለው ነገር ብስለት የሁለት ሚዛን ድምር ነው የድፍረትና የማገናዘብ ባሏ የሚቅም ሴት ለመውለድ ካልሆነ በህመም ምክንያት ለ50 ዓመት ያህል ሐኪም ቤት አትሄድ ሙሉ ለሙሉ ጤነኛ ናት። ይሄ ደግሞ በጥናት የተረጋገጠ ነገር ነው። ግዴላችሁ መመኑኝ። በምስሉ ላይ የምትመለከቱት ልጅ ኢትዮጵያዊ ወንድ ነው ጡቱን ያስቀየረ ደረቱን ወደ ጡት የቀየረ ከዛም አልፎ ከንፈሩን ያሰራ ጸጉሩን ያሰራ እና ደግሞ መራቢያ አካሉን ጭምር ያሰራ ዲዲ የምትባል በቲክቶክ ስሟ ግን ደግሞ መጀመሪያ ወንድ የነበረ ፍጡር ነው እግዚአብሔር ወንድ አድርጎ የፈጠረው ማለት ነው። ይሄ በምስሉ ላይ የምትመለከቱት ደግሞ አሹ ይባላል። እዚህ ቲክቶክ ላይ በርካታ ተከታዮች አሉት። ግን ደግሞ በትምህርቱ ሰቃይ የነበረና ትምህርቱን አቋርጦ ቲክቶክ የሚሰራ ወንድማችን ነው። ተመልከቱ። አሁን ዛሬ በጣም የምናገረው ሚስጥር አለ። ይህ ወጣት በጣም ህፃን ልጅ ነው። በትምህርቱ ከ525 በላይ የ12ኛ ውጤት አምጥቶ ዩኒቨርሲቲ የገባ ነው። ትምህርቱን አቋርጧል። እንግዲህ ይሄ ልጅ ማንን ይከተላል? እቺን ሴት የምትመስል ግን ከዚህ ቀደም ደግሞ እግዚአብሔር ወንድ አድርጎ የፈጠረው ፍጥረትን ይከተላል፣ ያወድሳል፣ በርካታ ንግግሮችን ይናገራል። ወንድማችን አሹ ለበርካታ ጊዜ ስረዳ ቆይቻለሁ። እውነትም ሆርሞኑ ነው፣ እውነትም እግዚአብሔር እንደዚህ አድርጎ ስለፈጠረው እባካችሁ አትግፉት፣ አትስደቡት እያልኩ የምከራከርለት ልጅ ነበር። ግን ደግሞ አሁን ወጥ ረገጥክ፣ መስመር አለፍክ። እንደዚህ አይነትን ሰው ስትረዳ ነገ ልጄንም ልትበክል ስለምችል ነገ የምወልደው ልጄም ልክ እንደዚህ አይነት ሰው እንዲከተል መንገድ እየከፈትክ ስለሆነ አሁን መንገድን አቋርጥልሃለሁ ማለት ነው። አርፈ ተቀመጥ። አልማዝ ምን ሆነሽ ነው? መጣሽ እንዴ? እቃው እንዳለ ደጅ ሞልቷል። አልጋውም አልተነጠፈም። ቀኑ ሙሉ እዚህ ነው ያልሽው እንዴ? ልጅ አይደል እንዴ ያስኩት? ልጅቷ 1 ሰዓትም ቢሆን አልተኛችም ማለት ነው። አሁንስ እዚህ ቤትስ ከስንቱ ስራ አሉን? ወይ ካልሆነ አባሪኝ ካልሆነ እንዴት ነው የሚያረጋት? ፈናትሽ የቤቱ ባለቤት እኮ ነው የምትመስለው። ወደ ተሰለምናት መነጭሪያትም ኧረ አልተመናጨረችም። ኧረ ተመናጭራለች። አልተመናጨረችም አልኩሽ እኮ እንዴ። ከዚህ በላይ ምን እንዴት አርጋ ትመናቀር? አንቺ አይንሽና ሙሻል እንዴ? ወይ ተመርመሪው። ኧረ እኔ አያመኝም። ኦሆ ጓደኛዬ ልጅ ትይዥልኛለሽ? እቃ ታጥቢልኛለሽ? ቤት ታጸጃለሽ? በየትኛው ጊዜ እና ተመናጭራለች? አልተመናጨረች? አልተመናጨረች። ናየለኝ አበባ ናየለኝ አበባ ናበተር ያውጠርሰሽ አበተራ በተር ነንገዴ ከጀመረ ልቤ ይተረተር ነንገዴ ጀመረ ልቤ ይተረተር ነዚችም ተወጋጋኛለች ነስዋገም ታምጦ በደም ትለያለች ናይልኝ አበባ ናይልኝ አበባ ናይልኝ አበባ ሙስሊም አመት ባሉን ይለዋል አረፋ ተጀሸም ተግረሸም አርጊኝ ገፋ ገፋ አርጊኝ ገፋ ገፋ ድል በጨለማ ነው ተጠባም በላይ ያገር ላይ ዘመር ነው ናይልኝ አበባ ግቤም ሳበላች እደየኔ ቀንኛ ጓዟን ጠቀለለች መጣች አይጠንቀኛ ተብረከረካለች መርካቶ ልትገባ ወንድ ያበሰለውን ፍርኗን ልትበላ አንቺ አታላይ ሆነሽ እኔ ተታላይ ወሎ በጎንደር ላይ ይዘለቃል ወይ ነይልኝ መንጃ ፍቃድ እስቲ ደህና ነህ? ስራ እንዴት ነው? አሪፍ ነው? መንዳት ትችላለህ? በዚህ ምን ችግር
ህመምተኛ ነበር እዚህ። እሺ እና ስራቶቼ ሰው ነው በቃ ይሄን ራሱ ሰጥቶኝ ለጊዜው እንድሰራ ያደረገ ሚኒባስ ነበር እኔ የምነዳው እና እኔ በተጠንቀቅ ነው። ይሄ ተሽከርካሪ ህዝብ አንድ ነው። ህዝብ አንድ ደግሞ በካታጎሪ መንዳት የሚችለው ታውቃለህ፣ ሚኒባስና ከዛ በላይ ቅጥቅጣ ይዞ ነው የምንነዳው። ፎርስ ከነዳ መንጃ ፈቃድ አለ የለም? ይሄን ያስኩት ስለዚህ የለህም ማለት ነው አይደለ? እንደ የለ ነው የሚቆጠረው። ሶስት እግሩ የሶስት እግር የለህም። የሶስት እግር ከሌለ በካታጎሪም የተለያየ ስለሆነ ማለት ነው። ሚኒባስና ስለዚህ መንጃ ፈቃድ የሌለው ሰው ስንት ይቀጣል? መንጃ ፈቃድ የሌለው ሰው ስምንት ሺህ ብር ነው የምትቀጣው። ይሄ ያለ ደረጃ አይደለም፣ ህዝብ አንድ ነው። ካታጎሪ ያለ ደረጃ የሚባለው ታክሲ አንድ እያለ ታክሲ ሁለት ከነዳ ነው። ታክሲ ሁለት እያለ ታክሲ አንድ ከነዳ ችግር የለውም። ታክሲ አንድ እያለ ታክሲ ሁለት ከነዳ አሁን ህዝብ አንድ አለ። ህዝብ ሁለት ከነዳ ያ ደረጃ ይባላል። 1000 ብር ቅጣቱ። ይሄኛው ግን በካታጎሪ ስለሚለያይ መንጃ ፈቃድ የለህም ማለት ነው። አሁን መንጃ ፈቃድ ሳይኖር ነው እያሽከረከርክ ያለው። የለም እንጂ ህዝብ ነው። ይሄ በካታጎሪም የተለያየ ነው። በካታጎሪ የሚለያይ ደግሞ መንዳት አይቻልም። ስለዚህ መንዳት ተገቢ አይደለም። ለዛሬ ለአሁን ብቻ ነው የምናልፍ አንተን ለዚህ ሰዓት ብቻ አሁን ወስደህ ፎርሳውን አቁማት። አለበለዚያ 8000 ብር ታርጋውን እንይዛለን። ታርጋውን ያዝ፣ አስፈርመው መንጃ ፈቃድ የሌለው ብለህ ማለት ነው። አስፈርመው ከዚህ በኋላ እንዳደግም። ስለዚህ አንደኛ ብትገጭ ኢንሹራንስ ላንተ ከበር ያደርግልህ መንጃ ፈቃድ የሌለው ሰው ነው። ስለዚህ ሙሉ ጥፋትም ሙሉ ኃላፊነትም የምትወስደው አንተ ነህ። አስተካክል እሺ፣ እንዳደግም። አንዳንድ ሰዎች ደግሞ አላችሁ ይሄንን ቁመና ይዘሽ ልጅ ምናምን ይዘሽ ፖስት ባታረጊ ከዛ ደግሞ በውስጥና አዋራሽና ምናምን ብቻ ሆዲሽ ደም የምትሉት ነገር እዚህ ጋር ማውራት አልፈልግም። በቃ በ5 ደቂቃ ውስጥ እኮ ህይወትሽ ይቀየራል። እስቲ ቀይሩት። ሰበር መረጃ ተሰምቷል። ነዳጅን ለመቆጠብ ሲባል ረቡዕ ዕለት የረፍት ቀን ሆኖ ይውላል። ጠቅላይ ሚኒስትር አብይ አህመድ ነዳጅን ቆጥቡ ሲሉ ዝም ብለው አልነበረም። ዓለም ላይ ጉድ እየተካሄደ ነው። ስሪላንካ ነዳጅ ለመቆጠብ ስትል ረቡዕን የሳምንት ረፍት አድርጋ ውጃለች። የሀገሪቱ የስራ ቀንም ወደ 4 ቀናት ዝቅ ተደርጓል። ትምህርት ቤቶችና ዩኒቨርሲቲዎችም በዕለቱ ዝግ ሆነዋል። በመካከለኛው ምስራቅ ጦርነት ምክንያት የነዳጅ ዋጋ $100 በመግባቱ እስያ ላይ ትልቅ ቀውስ ተከስቷል። ታይላንድ የመተኮሻ ወጪ ለመቀነስ ስትል ሱፍትታችሁ ቲሸርት ልበሱ እያለች ትገኛለች። ምንያማር በበኩላ መኪናዎች በታርጋ ቁጥር ፈረቃ እንዲንቀሳቀሱ አድርጋለች። ፊሊፒንስ ላይ ሰራተኞች በሳምንት 1 ቀን ከቤት እንዲሰሩም ታዘዋል። ቬትናም መኪና ቁሙና ብስክሌት ንዱ የሚል ጥሪን ማስተላልፋለች። ስሪላንካ መኪና ላለው ሰው በሳምንት 15 ሊትር ብቻ የፈቀደች ሲሆን ለከፋው መዘጋጀትም ግዴታ እንደሆነ ዓለም ላይ ያሉ አመራሮችና መሪዎች እየተናገሩ ይገኛሉ። እናንተስ ረቡዕ የእረፍት ቀን ቢሆን ደስ ይላችኋል ወይንስ ብስክሌት መንዳትን ትመርጣላችሁ? ሀሳባችሁን ኮሜንት ላይ አጋሩን። ጋሼ እንግዲህ ፎሎ አድርጌያለሁ ብለው መጥተዋል። እዚህ ድረስ ባለቤቱ አሉ። አዎ እሺ፣ ባለቤቱ ጋር ይደውሉና ቤት ምን ይዤ ልምጣ ይላሉ። ባለቤቱ ያሉትን ነገር እገዛሉታለሁ። ማሚ አታሳፍኝ በጌታ ራንሺ ማሚ ካላነሳች እንግዲህ ምንም ማድረግ አይቻልም። እሺ ውስጥ ገብታ እንጂ እናት አይ ታነዛነች። እሺ አንድ ሞክሩ ድጋሚ። ኧረ በጌታ ማሚ ኧረ በጌታ አይ ቤት የተቀመጠ ልጅ አለ። ቤት የተቀመጠ ልጅ አለ። እሺ ሰኞ ቤት ሊደርስ ነው። ምን ይዤ ልምጣ? ምን ልግዛ? ምን የሌለ ቤት የሌለ ቶሎ እኔ የፈለኩት ነገር ስላለ የሚፈለግ ስለሆነ እንደ አራዳ በትክክል ተናገር። ምንድን ነው የሚፈለገው? ይኸው ግባና ይኸው ውስጥ ግባና ይኸው ኪችን ውስጥ ግባና ይኸው ቶሎ አምስት እንጀራ። እሺ አምስት እንጀራ ገደልከኝ። እሺ ከ100,000 የምበላውን 5 እንጀራ ትላለህ።
እሺ እንግዲህ 5 እንጀራ ተብሏል ጋሼ። ስለዚህ እንጀራ ስንት ብር ነው? 100 ብር ነው። 5 እንጀራ 500 ብር ነው የመጣው አይደለ? እኔ ጨምሬላቸው ፎሎ ስላደረጉ 5000 ብር ሰጥቼዎታለሁ። ይኸው ጋሼ አመሰግናለሁ። እሺ ጋሼ አመሰግናለሁ። በጣም ይወዳሉ። ተፈጠረ ልንገራችሁ ጋይስ፣ ኢትዮጵያ አይደለም ያለው በቅርቡ ለቅላችኋለሁ። አሁን መናገር ስላልፈለኩ ነው፣ ግን ከዚህ በፊት የለቀኩት ቪዲዮ አለ፣ ገብታችሁ እዩት። ይሄ ሩም ቱር ብዬ ሩሙን አሳይቻችኋለሁ አይደል? ኦኬ ሶ ምን ተፈጠረ? ይሄንን በጣም እንድታማክሩ ፈልጌ ነው። I think peach and mango green tea is better. Okay. You don't need milk. Okay. ከዚህ በፊት ከኢትዮጵያ ስወጣ የጾምኩበትን ጊዜ አላስታውስም ጾሜ አላውቅም መሰለኝ። እና አሁን ይሄ መጀመሪያ ነው ከኢትዮጵያ ብቻ የምጾመው እና በጣም የምትቸገር ነው። ሌሊቱን ሙሉ ጨጓራ በሽተኛ። ቆይ መድኃኒቱን ላምጣላችሁ። ይሄና ይሄ ሌሊት መጣለን፣ ጠዋት መጣለን። ወይ እናቴ ድረሽ እና በጣም የታመም ነው የምር። እኔም እህቴም መጣለን ምግብ አይጣፍጥም። በዛ ላይ በጣም ቆይቶ ነው የመጣው። ምክንያቱም እዚህ ሀገር ምንድነው እሁድ ሁሌ ኤቭሪዋን ቸርች መሄድ አለበት፣ ስራ መዘጋት አለበት። ስራ ሰርቶ የተገኘ ይጠቆምበታል ሁላ። ምክንያቱም ሁሉም ሰው ቤተክርስቲያን መሄድ አለበት፣ ስራ አይሰራም ጭራሽ። እና አሁን ምንድነው ላይክ ሼፉም የለም ተባለን ትናንትና ለሊት ስለሆነ የገባ ነው። አሁንም ደግሞ ሼፉ ዝግ ነው። ስለዚህ አሲስተንት ሼፏኖች ለኛ የሰራችልን። እዩት፣ ንገሩኝ፣ ምንድን ነው የሚበላው? ሰው ሀገር ሁናችሁ ስጾሙ ምንድን ነው የሚደረገው? እስቲ ንገሩኝ በእናታችሁ። ጨጓራ በሽተኛ ሆንኩኝ። እግዚአብሔርን በእናታችሁ ምንድን ነው ማስረዳት እራሱ። ወተት የለውም፣ በተር የለውም፣ ቺዝ የለውም፣ ስጋ የለውም፣ ቺክን፣ እንቁላል፣ እነዚህም በሙሉ እና ምንድን ነው የምንጠቀመው አሉኝ እነሱ ደግሞ። ኤኒዌይስ ፕሊዝ በእናታችሁ ኮሜንት ላይ ጻፉልኝ የምግብ አይነት ላይክ ውጪ ሆኖ ሊበላ የሚችል ወይም ምነግራቸው እንደዚህ አድርጉልኝ ልላቸው የምችለው። ጨጓራዬ ነደድኩኝ ነው የምላችሁ። ይህን ሰሞኑን ከኢትዮጵያ እስክመለስ ድረስ በጣም ብዙ ቪዲዮዎች እለቅላችኋለሁ። ደስ ለሚል ጉዳይ ስለሆነ የመጣሁት አሳውቃችኋለሁ። እና ሰሞኑን ትንሽ በጣም እለቃለሁ ቪዲዮ እና እንዳትቀየም እሺ። ወዳችኋለሁ እና ኮሜንት ስር ጻፉልኝ። ስርዬ፣ ሽሮዬ፣ ድንች፣ ጥቅል ጎመንዬ ረሱልኝ። እና ደግሞ ይጠቆምባቸዋል ያልኳችሁ በመንግስት አይደለም እሺ፣ እርስ በርስ እዛው ጎረቤት ለጎረቤት ነው። ደግሞ ቺኒዚያ ትንሽ አባ ናና እስኪ በእናትህ ሲያሳዝን የኔ አባት። አቤት የኔ አባት። ወይኔ አባቴ፣ እዚህ እንደዚህ እየሰራህ ነው የምትተዳደረው? አዎ፣ ሃይላንድ እየለቀምኩኝ ነው ቤተሰብ ማስተዳደረው። የት ነው የምታድረው ምናምን የምትኖረው? ማደሪያ ቤት አለን። የቤት ኪራይ መክፈል አቅቶን አንድ እኔ ብቻ ነኝ ደግሞ የምሰራው። ስንት ነው የምትከፍለው በወር? 2500 ብር። እስኪ ግባ እስኪ። ቆይ አባቴ እስኪ ውስጥ እናውራ ነው። ወንድሜ እንደዚህ ሃይላንዶች እየሰበሰብክ ምናምን ነው የምታስተዳድረው? አዎ፣ 4 ልጆች አሉኝ፣ 2 ሴት 2 ወንድ። ሚስት ያለች፣ እናትና አባቴንም እኔ ነኝ የማስተዳድረው። አይ በቃ ወንድሜ ነው ከውጪ መልእክት አድራሽ ነኝ። በቃ አንድ ታችን ከካናዳ ነው መልእክት የላከችልህ። ይሄን ያዝ። እኔም አለኝ ወንድሜ። ቆይ እኔ ደግሞ በራሴ ውጪ ደግሞ ይሄው እቺን ይዛ ትንሽ ያልፋል። ጭራሽ እየባሰ ነው የሚሄደው። ችግሩ ሳያልፍ ራሴ ላልፍ ነው። እኔ እኮ ማለፌ አይደለም የሚገርመኝ፣ ያ ሁሉ ከባባድ ጊዜ መጥቼ ባለቀ ሰዓት ማለፍ አልፈልግም። ግን ደግሞ አልቻልኩም። ኧረ ወይ ሁሉ ሰው ነው የሚከፋብኝ። ለምን ኦልሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል።
በጭራሽ አሁን ከኮንሰርቲም ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው። ህግ ደግሞ መከበር አለበት። ከህግ ሁላችንም ከህግ በታች ነን። እኔ እንዲህ ነው አልልህም፣ ቃል እምገባላችሁ ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ እንደምናገር ቃል ገባላችኋለሁ። ስለዚህ ይሄ ለብዙ ሰዎች መልስ፣ ለብዙ ሰዎች ትምህርት ስለሚሆን ህግ የያዘው ጉዳይ ነው። እንዲህ ብዬ መናገር አልፈልግም፣ ግን ቃል ገባላችኋለሁ። ውጤቱን ይዤ እዚህ እመጣለሁ። የብዙዎች ጥያቄ ስለነበረ ነው። ምክንያቱም አዲሱ ሲኒማ ላይ አብራችሁ ሰርታችኋል። ጎን ለጎን ደግሞ የሆኑ ሰዎች ደግሞ በዚህኛው መንገድ እንዲታወቅ ጉዳይ ይፈልጋሉና አሁን እንደነገርሽኝ ከሆነ በጉዳዩ ላይ በቃ ጠለቅ ያለ አስተያየትና ምላሽ መስጠት የምፈልገው ከፍርድ በኋላ ነው አይነት ነው ምላሽ። ምክንያቱም ይሄን ነገር ወተው ፊታቸውን ሸፍነው ወይም ሌሎች ሰዎች ቀላል ነው፣ ግልጽ አድርጌ የምነግራችሁ እውቅና ፍለጋ ነው፣ መታወቅ ፍለጋ ነው። እኔ ደግሞ ለነሱ እውቅናቸውን ፌመስ እንዲሆኑ እድል መስጠት አልፈለኩም እንጂ የዛን ዕለት ይሄ ተወራለት በጣም የሚሰቀጥጡ ማስረጃዎች እጄ ላይ አሉ። በጣም ነው የምነግርህ እና እነሱን አውጥቼ እነሱንም መና ማስቀረት እችላለሁ። ግን ለምን በዛ ልክ እኔ ስወርዳለሁ? ህግ አለ፣ ሀገሪቱ በህግ ነው የምትተዳደረው። ስለዚህ ወደ ህግ ቀጥታ ነው የወሰድኩት። ስሜ ያላግባብ ጠፍቷል፣ ያላግባብ ጠፍቷል። ስለዚህ ይሄ ደግሞ ልክ አይደለም። ለሌሎችም ትምህርት እንዲሆን ስለምፈልግ ይሄን ጉዳይ በዚህ ሰዓት ከሁሉም ነገር ቅድሚያ የምሰጠው ይሄ ነው። አብረን የምናየው ነው።